ቴዲ አፍሮ እና ኬኔዲ ምንድን ያገናኛችሁ? ምንድን የተፈጠረው? ቴዲ አፍሮ ማለት ምን መሰለኝ፣ በዛን ጊዜ እኔና ቴዲ አፍሮ ያው እንገናኛለን። እሱ የሚያስጨፍርበትን ቦታ ምናምን ይላሉ። ግን የዛን ጊዜ አቦጊዳ የሚለው ዘም አቦጊዳ እሱን ያንጫጫበት ጊዜ ቴዲ አፍሮ አቦጊዳ የሚለው እሱ ዘፈን አቦጊዳ ተማሪዳ እሱ እኮ ብዙ ነገር ነው የዘፈነው እኮ ቴዲ አፍሮ እኮ ማለት መጽሐፍ ነውና በጣም የምወደው በጣም ስርዓት ያለው ጨዋ ነው። የትኛው ቤት ነበር የምትሄደው? 4 ኪሎ ቱራኩ አጠገብ። ሁለተኛ ደግሞ ቦሌ ፒኮጋ፣ እሱ ፒኮጋ የቪላው በዚህ በኩል ሜጋ ህንጻ አካባቢ። እና ቴዲ ጋዛ ሄዳለሁ። ቴዲ በዛን ጊዜ በጣም ጥሩ ዘፋኝ፣ ደስ የሚል ዘፋኝ፣ ጨዋ ነው። ቴዲ አፍሮን በዚህ አጋጣሚ በጣም ነው የምወደው። ስርዓት አለው፣ ክብር ይሰጣል ለሰው። በጣም ቁጥብ ነው። ሙያውን ብቻ ነው የሚሰራው። በዚህ አጋጣሚ ዘፋኞቻችን ማድነቅ አለብን። በጣም ጎበዝ ሰው ነው ቴዲ አፍሮ ማለት። ያው ሊቅ ነው። የዛን ጊዜ ዘፈኑን ስራውን በተለየ መንገድ ያመጣ በጣም የሚደነቅ ሰው ነው። በኋላ እዛ ሆኜ በአጋጣሚ ቴዲ አፍሮ ወጣ ሊጫወት። እኔ ከህዝቡ ጋር ያየው ሳምሶን አድቨርታይዚንግ ማለት ላይ ገባና መካከላችን ላይ ኬኔዲ ስላለ እስቲ ወደ መድረኩ እንድትመጣልን እንጋብዛለን አለኝ። ከሴቫንስ ባንድ ጋር ቴዲ አፍሮ እየዘፈነ ኦሬ ዘፈኑ ሲጨርስ ማለት በኋላ ተጋበዝኩኝ። ስገባ ቴዲ አፍሮ ስቆ መጥቶ ተቀበለኝ። ከጎንና ከጎን ህዝቡ ያየ ነው። አዳራሹ ቦታ የለውም። ደሞ አንተም ሰሚ መስሚያም የለህም። ያንተ ኤነርጂ ደሞ አልሰማም። እኔ ሞአይን ነው ማቀርበው። በቃ ሞአይን ነው። እግዚአብሔርን ለምኜ ነው ደሞ መገባው። በኋላ ኬኔዲና ቴዲ እስቲ ተነጋገሩ አለ። የዛ ብዙ ነገር ላይ ያው ታያለው። ኤግዚቢሽንም ቴዲም አቋዋለው። በኋላ እኔ ጠየቅኩት ቴዲ አፍሮ እንዴት ነው ለዚህ ደረጃ እንዴት በቃክ? ያው በመጀመሪያ ደረጃ ሁሉን ነገር በዛ ስቴጅ ውስጥ ወዳው ስለማይመልስልኝ የሚችለው እንደሚመልስልኝ አውቃለሁ። ኬኔ በጣም ነው ማከብር፣ በጣም ነው እንዴት ነህ አንተ እየተባባልን እኔ በጣም ነው የምወድ። ቴዲዬ ጎበዝ ነህ፣ ጥሩ ስራ አሳይተን አዲስ ነገር ቀይሰሃል። በቃ ለሀገራችን ዘፈን ትልቅ አስተዋጽኦ በቃ አውል ታቁማል ምናምን ብየው ቴዲ አፍሮን እስቲ እንዴት ነው የምናየው አልኳቸው። ህዝቡ ነው የምጠይቀው። ብዙ ዘፋኞች ይዘፍናሉ። ቴዲስ አላያ አሁን ህዝቡና እኔ ነው የምናወራው። ቴዲ ዘፈን ይዘፍናል። ከዘፈናቸው ዘፈኖች ሁሉ ቁም ነገር ነው አይደለም ይላሉ። አሁን ከህዝቡ ጋር ነው የምነጋገረው። ቴዲ ማይኩን ይዞ በቃ ዝም አለ። በቃ ረጅም ሰዓት ህዝቡ ነው የምናወራው። በዛች ደቂቃ ውስጥ በተሰጠኝ ነገር ከህዝቡ ጋር ተነጋግሬ ቴዲና እኔ መጨረሻ ላይ እዛው ስቴጁ ላይ ልክ ጥያቄን ካቆምኩኝ በኋላ ቴንኪው ብሎ ሙዚቃውን ቀጠለ። አብረን ጀመርን። በቃ እዛው ምን የሚለው ዘፈን? ያው ብዙ ነው ይሄ እሱ ዘፈኖች። ስንቱን ታስታውሰዋል? አንድ ዘፈን ሙሉ እዛው ስቴጁ ላይ ሆነን አብረን ጨፍረን በጣም አክብሬው ኬኔዲያችን እየተንጎራደደ አብረን ያው ዶክመንት አለ። ቴዲ አፍሮ የዛን ጊዜ በጣም ቀጭን ነው። ካንተ ልብ በላይ ካንተ አፍ በላይ ዶክመንት የለም እና ጫውት ነው። ቴዲን በዛ መንገድ ኤግዚቢሽን መካከል ላይ ነው ይደርሰዋል። ቴዲን በጣም ነው የማከብረው፣ በጣም ነው የምወደው። ለሀገራችን እንደ ሲሳይ የመጣ ልጅ ነው። ቴዲ ይችላል። አዎ እጅግ ነው የማከብረው።